ህይወት ውስጥ አልሳካካላችሁና ነገሮች እየሞከራችሁ አልሆንላችሁ ሲላችሁ ከሁለት መንገድ ውጪ ምንም አማራጭ የለም። እኔ የማየው የመጀመሪያው የማንን ኃጢአት ይሁን እየከፈላችሁ ያላችሁት? የማንን እርግማን ይሁን እየከፈላችሁ ያላችሁት? እናንተ ነፍስ የተጣበቀው ምንጭቅ ብሎ መውጣት አለበት። በቃ የልጅ ልጅ ካገኘ የራሱንም ብቻ ሳይሆን የነሱንም ኃጢአት ማንጻት ይቅር ማስባል ይችላል። ብዙዎቻችን በህይወት እየጣርን እየለፋን አልሳካ ብሎ ተስፋ ቆርጠናል። ብዙዎቹን ብዙ ሰዎች ይነግሯቸዋል። ዛሬ ግን ለምን አልሳካ እንዳላችሁ ብዙ ሰዎች የሚነግሯችሁን ጎበዝ ስላልሆንክ ነው፣ ዲሲፕሊን ስላልሆንክ፣ ስለሰነፍክ ነው፣ ስለ ህይወት ያለ እይታ፣ ገንዘብን በአግባቡ ስላልተጠቀምክ ነው፣ ሰዎች ስለሰማ ነው፣ ይሉኝታ ስላጠቃ ነው፣ መንገድን ስለማታውቅ ነው እያሉ ተመሳሳይ ነገር ብቻ ይነግሩሃል። ነገር ግን ዛሬ ያለህበት ህይወት አልሳካ ያለ በዚህ መንገድ ቢሆንስ? እኔ ህይወት ውስጥ አልሳካካላችሁና ነገሮች እየሞከራችሁ አልሆንላችሁ ሲላችሁ ከሁለት መንገድ ውጪ ምንም አማራጭ የለም። እኔ የማየው የመጀመሪያው የእውነትም ሰነፍ ነህ፣ እየሰራ አይደለም፣ እየለፋ አይደለም፣ ጥገኝነት ለምደሃል፣ ሰበብ ሁል ጊዜ ከህይወትህ አይወጣም፣ ይሉኝታ አለ፣ ሰዎች እንዲረዱ ነው የምትፈልገው፣ ፈትፍተው እንዲያጎርሱ ነው የምትፈልገው፣ ጠዋት መነሳት አትፈልግም፣ መስራት አትፈልግም፣ ግን ደግሞ መዘነጥና ሀብታም መሆን ትፈልጋለህ። አይሆንም። ምናልባት ህይወት እየተሳካላችሁ ያልሆነው ብዙ ሰዎች እንደሚነግሯችሁ በእናንተ ስንፍና ብቻ ሳይሆን ያለናንተ እውቅና፣ ያለናንተ ፍላጎት፣ ያለናንተ ተቀባይነት ምናልባት የእናት የአባት የሀያትና የቅድመ አያት ከርስና እርግማን፣ መጥፎ አምልኮ፣ መጥፎ አመለካከት ተሸክማችሁ ሊሆን ይችላል። ሁልጊዜ አልሳካ ሲላችሁ ሰነፍ ስለሆንኩ ነው ብላችሁ አታስቡ። አላስብም እኔ እንደዛ። ሀያት ቅድመ አያት እናትና አባት የሰሩትን ኃጢአትና ዋጋ የልጅ ልጅ ይከፍላል። ወደዳችሁም ጠላችሁም የህይወት ህግ ነው። ምን አይነት እናት፣ ምን አይነት አባት፣ ምን አይነት ሀያት፣ ምን አይነት ቅድመ አያት ነው የነበራችሁ? እምነት ላይ ያላቸው ነገር እንዴት ነበረ? እርግማን ላይ ያላቸው ነገር እንዴት ነበረ? የምር እግዚአብሔርን የሚያመልኩ ወይስ ባዕድ የሚያመልኩ የነበሩ ሰዎች ነበሩ? እነሱ የሰሩት ኃጢአት የሚያጥብላቸው የልጅ ልጃቸው ነው። የነቃ የልጅ ልጅ ካገኘ የራሱንም ብቻ ሳይሆን የነሱንም ኃጢአት ማንጻት ይቅር ማስባል ይችላል። ካልገባው ግን ይጥራል፣ ፌል ያደርጋል። በህይወት ውስጥ ራሱን እንዲያጠፋ፣ እንዲዘሙት፣ ሱስ ውስጥ እንዲገባ፣ ተስፋ እንዲቆርጥ፣ ነገሮች እንዳይሳኩለት ምስቅልቅሉን እያወጣ የእርግማን ያ የእናት የአባታችሁ ከርስ እየተከተለ እድሜ ልካችሁን ዋጋ ያስከፍላችኋል። አንዳንድ ያልሳካም ሲላችሁ ሰነፍ ነን ብላችሁ አታስቡ። ሁለት አይነት መንገድ ነው ያለው በህይወት ስኬታማ እንድትሆኑ፣ ስኬታማ እንዳትሆኑም የሚያደርጋችሁ። የመጀመሪያ ቅድም እንደነገርኳችሁ ነው። ፐርፐዛችሁን አለማወቅ፣ ዲሲፕሊን አለመሆን፣ በይሉኝታ መጠቃት፣ ሰው ይለኛል ብሎ የሚፈልጉትን ነገር አለማድረግ፣ ሲስተማቲክ ማይንድ አለመኖር፣ ስትራቴጂ አለመንደፍ፣ ለራስ ቃል ለራስ አቋም አለመገንባት፣ ጥገኛ መሆን፣ ሰበብ ማብዛት፣ እነዚህ የምርም ስንፍና ናቸው። እነዚህን ሳያደርግ እነዚህን ሳያሟላ እቤቱ ተኝቶ የሀብት ጎርፍ የሚዘንፍለት ሰው የለም፣ ውርስ እስካልወረሰ ድረስ። በስንፍና ፌል ልታረጉ ትችላላችሁ። ስትጎብዙ ደግሞ ለዓላማችሁና ለስኬታችሁ ትበቃላችሁ። ይሄ ሁለተኛው ግን የሀያት የቅድመ አያት የእናትና የአባት እርግማናችሁ ግን ብትለፉም አይሳካላችሁ፣ ብትሰንፉም አይሳካላችሁ። ምን መሆን አለበት? ያ ኢነርጂ፣ ያ እርግማን፣ ያ ከርስ፣ ያ ባዕድ አምልኮ ከእናንተ ነፍስ የተጣበቀው ምንጭቅ ብሎ መውጣት አለበት። እናንተ በስጋ ሳይሆን ከምንም በላይ በመንፈስ መጠንከር፣
ስጋችሁን ገላችሁ በመንፈስ በሶስተኛው ቀን ክርስቶስ እንደተነሳ በመንፈስ መንቃት፣ ከዘር ማንዘር ሲተላለፍባችሁ የነበረውን ኃጢአት፣ ከርስና እርግማን ባዕድ አምልኮ በእምነት በጸሎት እግዚአብሔር ላይ ሙጥኝ በማለት ከነፍሳችሁ መንጭቃችሁ መበጠስ ትችላላችሁ። ያ ከርስ እናንተ ጋር ቆሞ ልጃችሁ ጋር እንዳይተላለፍ ማድረግ ትችላላችሁ። ከእናንተም ነፍስ እንዲጸዳ ማድረግ ትችላላችሁ። እሱን ካላደረጋችሁ ግን አንዳንድ ሰው አይታችሁ ታውቃላችሁ፣ እየለፋ እየሰራ እየጣረ ምንም ነገር የማይሳካለት፣ ምንም ነገር ሞገስ የሌለው፣ ሁልጊዜ ለመብላት ለመጠጣት አሳሩን የሚያይ ኦኬ። እሱ የሰራውን ያህል ቢለፉ ሌሎቹ ሚሊዮነር ቢሊዮነር ስኬታማ፣ በትዳር ስኬታማ፣ በሀብት ስኬታማ፣ በጤና ስኬታማ ሲሆኑ ታያላችሁ። እሱ ግን ከነሱ በላይ እየለፋ ወይ ፈቅ የለም። እንደዚህ አይነት ቦታ ላይ ካላችሁ ተስፋ ቆርጣችሁ እግዚአብሔር እኔን አይወደኝም ከማለታችሁ በፊት ሂዱ ወደ ኋላ፣ ታሪካችሁን አጽዱ። ምን አይነት እናት፣ ምን አይነት አባት፣ ምን አይነት ሀያት፣ ምን አይነት ቅድመ አያት ነበራችሁ? ምን አይነት ሂደት ውስጥ ነው ያለፉት? ምናልባት እናንተ ያለ ምንም ማወቅ ያለ እናንተ ፍቃድ የነሱን ኃጢአት፣ እርግማንና ከርስ፣ መጥፎ አምልኮ፣ ባዕድ አምልኮ ተሸክማችሁ ይሆናል አሳራችሁን እያያችሁ ያላችሁት። ዞር በሉ ወደ ኋላችሁና የኋላ ታሪካችሁን አጽዱት። በኔ ይብቃ በሉ። እናንተ ጋር አቁሙት፣ እናንተ ጋር ስበሩት። በእምነት በጽናት በጸሎት እሱን ስትሰብሩት፣ እሱን ከህይወታችሁ ስታወጡ፣ መንፈሳችሁን፣ ኔጌቲቭ ኢነርጂውን፣ ኔጌቲቭ ከርሱን፣ እርግማኑን ከህይወታችሁ ከልባችሁ ማጽዳት ስትጀምሩ እርምጃችሁ ይከፈታል። ስለዚህ ሁልጊዜ ያልተሳካለት እየጣረ ያልተሳካለት ሰው ካገኛችሁ ስትራቴጂው ትክክል ስላልሆነ ላይሆን ይችላል። እየሄደበት ያለው መንገድ ትክክል ስላልሆነ ላይሆን ይችላል። ወደኋላ ዞር በሉና ምናልባት የማንን ኃጢአት ይሁን እየከፈላችሁ ያላችሁት? የማንን እርግማን ይሁን እየከፈላችሁ ያላችሁት? የማንን ስቃይ ይሁን ተሸከማችሁ እየኖራችሁ ያላችሁት ያለ ፍቃዳችሁ? ዞር በሉና እዩ። እንደዛ አይነት ታሪክ በህይወት በእናት በአባት በሀያት በቅድመ ሀያት ታሪካችሁ ውስጥ ካለ ነፍሳችሁን አጥዱና ልክ ክርስቶስ ደሙን አፍስሶ ከኃጢአት እንዳዳነን በእምነት ራሳችሁን ነፍሳችሁን እንዳዲስ መውለድ ትችላላችሁ። ያኔ የምትሞክሩት ነገር በሙሉ ሲሳካ ታዩታላችሁ። ተስፋ ከመቁረጣችሁ በፊት እየሞከርን አልሆነልንም ብላችሁ ራሳችሁን እያወዳደራችሁ ሰላምና ፍቅር፣ ሰላምና ጤና ከማጣታችሁ በፊት እስቲ የኋላ ታሪካችሁን አጥኑና የተሸከማችሁትን የመንፈስ ሸክም አራግፉ እላለሁ የኔ ውድ ቤተሰቦች። ታዲያ ሰብስክራይብ ማድረግ እንዳይረሳ። በዚህ መንገድ አይቶ ተስፋ ከመቁረጥ መውጣት ይቻላልና እባካችሁ እስቲ ወደ ኋላ ሄድ ብለን የማንን ኃጢአት እየተሸከምንና እያጸዳን እንደምንኖር ቼክ እናድርገው። አመሰግናለሁ።